ሴቶችን ሁላ አደራክ እምሄድበት ቦታ ብርቱ ነው እንዳመልጠኝ ብለን አስጠንቅቀን ነው አይደለም እንተኛው ያ خراውስ ሲሆን ሱብሃንአላህ والله عند ታሪክ ልንገራችሁ አላበዛባችሁ سعيد بن المسيب رحمة الله عليه يعني سيد بن المسيب أنتم يبالو اسلام كافراچو تابعي تلك عالم ناشي ابو هريره رضي الله عنه يانغافون النبي صلى الله عليه وسلم صحابي ልጅን ያገቡት እንደ ሂጅራ አቆጣጠር 15ኛው ላይ ተወልደው እንደ ሂጅራ አቆጣጠር 94 ላይ ነው የሞቱት ዓሊም ጀሊል በለሳቸው ብዙ ሰሃቦች በህይወት ይያሉ እና አብዱላህ ኢብኑ መስዑድ እና አብዱላህ ኢብኑ ዑመር ሌሎች እነዚህ መስል ትልልቅ ሰሃቦች ይያሉ አብዱላህ ያኒ ሰዒድ ኢብኑ ሙሰይብ ታቢዒ ከታሲያኒ ከሰሃቦች በኋላ የመጡት ትልቅ አንጋፋ ፈትዋ ይሰጡ ነበር በል አብዱላህ ኢብኑ ዑመር አንዳንድ ጥያቄ ሲጠይቁና ግራ ሲገባቸው ለዛ ለተጠየቁት ነገር መልስ ሲያጡ እንደው አብዱላህ ኢብኑ ያኒ ሰዒድ ኢብኑ ሙሰይብ ጋር ሄዳችሁ ይሄንን ጥያቄ ጠይቁት ለምን መልካም ከሚባሉ ብዙ ሰዎች ጋር ተቀምጧልና እሳቸው ከማንበብ ከዒባዳ ብዛት አይናቸው ማለት ነው በጣም ታሞ ነበር እና በዛ ዘመን የነበሩ ዶክተሮች ለአይን መድኃኒት የሚሆነው ከከተማ ውጪ ወጥተ አረንጓዴ ነገር በማየት ራስህን አክም አሉት አረንጓዴ አላህ የፈጠረው ተፈጥሮ ለአይን ማለት ነው ጥሩ ነገር ነው ግን የአይናቸው ጉዳይና ዶክተሮች ያላቸው ነገር ሳይሆን ያሳሰባቸው ምን ነበር ያሉት كيف أصنع بشهود العتمة والصبح እኔ ዶክተሮች እንዳሉኝ ከተማለቅቄ አረንጓዴ ነገር የሚበዛበት ቦታ ሄጄ አረንጓዴ ነገር በማየት የተከመውን አይን ላጠናክርና ላክምበት የለቅቄያን ይሄድኩ እንደሆን የሰላት الجشوب ሱብህና ሰላት العشاء እንዴት አረጋዋለሁ አሉ ስለ ጤናቸው አይደለም ስለ አይናቸው አይደለም የተጨነቁት ኢሻን እንዴት አረጋዋለሁ ሱብህን እንዴት አረጋዋለሁ ይሄ ነበር ሲጨንቃቸው የነበረው ለዚህም አላህ Subhanahu Wa Ta'ala እነዚህ መስሎች በቁርአኑ ማለት ነው አዳንቆ የተናገረው ሪጃሉን ብሎ የጠራቸው እነሱ ነው አላህ Subhanahu Wa Ta'ala እኛንም ከነሱ ያድርገን ስለዚህ ኢኽዋኒ صلاه الصبح እኔ ተናጋሪው ምን እንዳልኳችሁ አንዳንዴ ያልፈኛል ግን ዘውታሪ አድርጎ ቤት መስገዱ ያ ትልቅ ስተት ነው አላህ ያግራልን ለሁላችንም በተለይ የሁሉ ቀን የሱብህ ሰላት ቢያመልጠን እንኳን የጁምዓ ሱብህ ሰላት ሁላችንም እንዳያመልጠን ለምን ነብዩ አለይሂ ሰላቱ ወሰለም አቡ ኑዐይም ኢማሙ በዛር ኢማሙ አህመድ كعبد الله بن عمر رضي الله عنه بزقوا حديث النبي عليه الصلاة والسلام من يلالو إن أفضل الصلوات عند الله صلاة الصبح في جماعة فصلاة الصبح في يوم الجمعة في جماعة بلاج يهونوت مالنو صلاتوج في يوم الجمعة بجمعة كان صلاة الصبح على النبي عليه الصلاة والسلام صلاة الصبح اليوم ማለት ነው ትልቅ ደረጃ አለው የጁምዓ ሱብህ ሰላት ደግሞ ለየት ባለው መልኩ ነብዩ አለይሂ ሰላም ይሄንን ሐዲስ በመጥቀስ ለኛ ማለት ነው አስተምረውናል ሌላው እንኳን ቢያመልጠን የጁምዓ ቀን ሱብህ ማለት ነው ከመስጂድ መተን ለመስገድ እንሞክር ሌላ اخواني ሁለተኛ ይቅርታ ሰዓታችሁን እየወሰድኩ ነው አውቀዋል والله በጣም የሚያሳዝን ፈተላኝ ያለን ሁላችንም በተለይ እኛ የምንሰራው ስራ ክብር ነው ሰርቶ ማምጣት መስጂድ ይረዳል ሰርቶ ማምጣት ሀገር ቤት ያለን ችግር ማለት ነው ይረዳል ሰርቶ ማምጣት ከሰው እጅ ማለት ነው አላቆ ራስን ችሎ መኖር ያደርጋል ሰርቶ ማግኘት ለተጠየቀው ነገር በአላህ Subhanahu Wa Ta'ala መንገድ ውስጥ ለመስጠት ማለት ነው ያግዛል ግን የሚገርመው አላህ ሁላችንም ማለት ነው አሁን ከመጣው በሽታ ሁላችንንም ይጠብቀን والله ዛሬ የኛ ፈተና ምን እንደሆነ ታውቃላችሁ ኢቃም ሊል አንድ ረካዓ
ኢቃም ሊል 1 ደቂቃ ወይንም 2 ደቂቃ የቀረው ሲጠራ ማለት ነው መስጂድ ለቀን ምንሄድ ሰዎች አለን አላህ ይጠብቀን ይሄ ነው ፈተና እንግዲህ አንድ ሰው ወደ አላህ Subhanahu Wa Ta'ala ቤት ከገባ በኋላ 1 ደቂቃና 2 ደቂቃ ለኢቃማ ሲቀረው ቀኑን ሙሉ አልጠራልኝምና አሁን የጠራኝ ብሎ ሰላትን ትቶ መሄድ والله አላህ ይቀድረውና እምናሽከረከረው ማለት ነው ቆርቆሮ ይዘን የቆመን ሰላት ትተን ስንሄድ መንገድ ላይ የሚያጋጥመንን አናውቀው ርስቅ በአላህ እጅ ነው والله ሰዓት ካለው ትቶ መሄዱ ችግር የለውም ግን ኢቃም ሊል 1 ደቂቃ 2 ደቂቃ ሲቀረው የአላህን ቤት ለቆ መሄድ ያስ ግብግብነት ነው እኔም ሰራው ስራ ስለሆነ ነብዩ አለይሂ ሰላም አንድማ አንተ ማለት ነው ለአላህ ብለ አንድ ነገር የተውከንዳን አላህ ከዛ ከተውከው ነገር የበለጠ ይተካልሃል አሉ ኢማሙ አህመድ በዘገቡት ሐዲስ ኢማሙ አልባኒ ረህመቱላሂ ዐለይሂ ሐዲሱ ማለት ነው ሰሂህ ነው አላ ሸርጥ ሙስሊም ብለውታል ስለዚህ መስጂድ ለቀን አንውጣ والله ርስቃችን መክቱብ ነው አላህና የኛ ሰዓት አንድ ላይ የመጣ እንደሆን ሁሌም መቅደም ያለበት ያአላህ ነው والله 24 ሰዓት ሰጥቶናል ከ24 ሰዓት ማለት ነው የተጠየቅነው 10 ደቂቃ ነው መተን እንድንሰግድ ያቺ 10 ደቂቃና የኔ ጉዳይ አንድ ላይ የመጣ እንደሆን መቅደም ያለበት ያቺ 10 ደቂቃ ያአላህ የሆነችው ሐቅ ናት ለዛም እኮ ነው والله ሰርተን በረካ የሚያጣው ያአላህን ካስቀደምነው ግን በቀን አባረን ከምናመጣው ያአላህን አስቀድመን መቶ ምን ሰራት والله በረከት አላት አላህ ኢኽዋኒ አኽራሩቅ አይደለችም እምናሽከረከረው ቆርቆሮ ወረንት የለውም እንደወጣለም ልንቀር እንችላለን ሬሳችን ብቻ ሊመለስ ይችላል ስለዚህ ኢባዳ አላህን እናክብረው አላህን እንውደደው ያአላህ ሰዓት ሲመጣና የኛ ሰዓት ሲመጣ አላህ ይህ ያንተ ሰዓት ነው አንተ ተቀበለኝ አበርታኝ ብለን ማን ለማንንም ሳንነግር ማንንም ሳናማክር ለሱ ሰተነው ማለት ነው አላህን እንገዛ አላህ Subhanahu Wa Ta'ala ኢባዳን ያ እኔም ኢኽዋኒ ነገ ሁላችንም አላህ ረህመት አርጎልን በስራችንም እንኳን ባንበቃ ተያይዘን ጀነት እንድገባ ነው ምጮ ሌላ አይደለም ሌላ አለ እንዴ ሁላችንም ነገ እንሄዳለን ቀድሞ የሚሄዱ አላህ ነው የሚያውቀው ግን የሚጠብቀን ቤት ጠባብ ነው ዛሬ የምታዩት መስጂድ ላይ ከናንተ ስቆ የሚጫወተው ሁላ እዛ ቤት ካደረሳችሁ በኋላ ለ2 ቀን ለ3 ቀን ከንፈሩን ሊመት ይችላል ምስኪን ያ ልጅ እንዴት አይነት ልጅ ነበረ ደግ ልጅ ልትባሉ ትችላላችሁ ያ በዱንያ ላይ ሰዎች ለናንተ የሚሏችሁ ነው ነገር ግን እዛች ጠባቤት ውስጥ ሌላ ነገር ሊገጥመን ይችላል አላህ ያቺን ቤት ያሳምርልን ግን ያቺን ቤት እንድታመር ምን ፈልግ ከሆነ ልፋቱ አሁን ነው ሁላችንም እንሄዳለን والله ሁላችንም እንሄዳለን አላህ Subhanahu Wa Ta'ala በኢባዳ ያበርታን ሰላተ ሱብህንም ከኔ ጨምሮ አላህ ያግራልን እስቲ ነንነየት ሁላችንም እቺ የዛሬዋን ሱብህ ኢንሻአላህ አላህ ያንተ ርዳኝ ልክ ወንድሞቼን አግርተህላቸው ረተሃቸው መስጂድ መጥቶ እንደሚሰግዱላ እኔንም ወፍቀኝ ብለን እንተኛ ንያ ያማረ እንደውም ኢንሻአላህ ተዓላ የዛሬው ሱብህ ከመስጂድ እንቆመዋለን አላህ ይጠብቀን አላህ ያግዘን ሐላሉን ይስጠን ያ አላህ ሲመጣ የኔ የሚለውን እምናስቀር አላህ አድርገን ኦሮሞ ሲተረት ምን ይላል ከረቢ ፊ ከአቂለ ጉድፌ ከአቂል ንዳበታ ይላል ያአቂልና ያ አላህ አንድ ላይ መጥቶ እንደሆን ያአቂል ይቀራል አሉ ያ አላህ ነው የሚቀድመው ያ አላህን ከሚያስቀድሙ ሰዎች አላህ Subhanahu Wa Ta'ala ያርገን هذا وبالله التوفيق وصلى الله على نبينا محمد وعلى اله وصحبه اجمعين ጩኸቴን አትሰልቹት አንድ ቀን ይናፍቃችኋል
ደቂቃ አሳልፈሃል አሉኝ ኡስታዝ ይቅርታ እንግዲህ عاشوراء ነገ ነው ኢንሻአላህ